በመላው ዓለም ያለውን ኢትዮጵያውያንና ኤርትራውያንን ያስፈራው ያስደነገጠው ስጋት ውስጥ የከተተው የጁን 30 ጉዳይ በትላንትናው ዕለት እንዴት አለፈ? ምን ተፈጠረ? ምንስ ሆነ? በየት አካባቢ ንብረት ተዘርፈዋል? በየት አካባቢ ቤተክርስቲያን ተሰብረዋል? በየትኛው አካባቢስ ሰው ታስሯል? የሚለውን በዚህ አጭር ቪዲዮ የምናየው ይሆናል። አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ ሰብስክራይብ አድርጉ። በሁሉም ቤተሰብ ላይ ሁሉም ሰው በፍርሃት በስጋት ጁን 30 ምን ይፈጠር ይሆን እያለ ሀገር ቤት ያለ ኢትዮጵያውያን እናቶች፣ አባቶች ሁሉም ወደ እግዚአብሔር እየጸለዩ ለ2 ወር ያህል ቆይተዋል። ደቡብ አፍሪካም ያሉ ሰዎችም ለሳምንታት ለ2 ሳምንትም ለቀናትም ንብረታቸውን ዘግተው ከሱቅ ውስጥ እቃቸውን አውጥተው ወደሚያድሩበት ቤት እያሸሹ የሚሸሹበትን አጥተው አንዳንዶች ሰው እያደሩ በስጋት የጁን 30 ቀን ሲጠባበቁ ነበር። በትላንትናው ዕለትም ጁን 30 በሞላ ጎደል አልፈዋል። አብዛኛው ቦታ ሰላም ነው። እንደተጠበቀው እንደተፈራው እንደተሰጋውም አይደለም፣ በሰላም አልፈዋል። አንዳንድ አካባቢ ላይ በከፍሉ ያው ብዙም ባይሆንም በአንዳንድ አካባቢ ላይ የአበሾች የኢትዮጵያውያን ንብረት ተዘርፈዋል፣ ቤተክርስቲያን ተሰብረዋል። በተለያዩ አካባቢዎች ላይ ደግሞ ወረቀት ምናምን የላቸው ወጣቶች ታስረዋሉ። አብዛኛው ግን በሰላም አልፈዋል። ሁላችንም ዘግተን አንዳንዱ ሱቅ ላይ ያለ፣ አንዳንዱ ከሱቅ ወጥቶ፣ አንዳንዱ ከሱቅ እቃውን አውጥቶ፣ አንዳንዱ ያው እንደሚሆንበት ሁሉ ሆኖ ትላንትናውን ዕለት በሰላም አልፈዋሉ። ያው መዝረፍ የተጀመረው ከትላንት ማታ ማለት ነው። ከማታ ጀምሮ ነው መዝረፍ የተጀመረው። ከዛም ሙሉ ቀኑን ደግሞ ሰልፍ ወጡ። ቀንም እየሰበሩ ነበር። በአንዳንድ አካባቢ ላይ አርበሾች የሚያድሩበት አካባቢ ሳይቀር እየሄዱ ውጡ እየተባለ ብዙ አይነት ፍራቻ ነበር። የሚያስደነግጥ ነገር ነበር፣ የሚያሰጋ ነበር፣ የሚያስፈራ ነበር። እግዚአብሔር ረድቶ የእግዚአብሔር ልጅ ከኛ ጋር ሆኖ የእግዚአብሔር ልጅ ደቡብ አፍሪካ ሰው ጋር ሆኖ የእናቶችን ጸሎት ተሰምቶ የአባቶች ጸሎት ተሰምቶ የኢትዮጵያውያን ጸሎት ታይቶ ትላንትና ዕለት እንደተፈራ እንደተሰጋ አልሆነም። በጣም ሰላማዊ ነበር። በጣም ጥሩ ነበር። በጣም አሪፍ ነበር። ደስ የሚል ነበር። ያው ሁላችሁም በያላችሁበት አካባቢ ትላንት የነበረውን ድባብ ኮሜንት ላይ አስቀምጡ። እርስ በርስ ሀሳባችሁን ተለዋወጡ። እኛ እስከደረሰን መረጃ ድረስ በስልክም በአንዳንድ አካባቢ ልናጠራ ችለናል። በአንዳንድ አካባቢ ላይ እቃ የወጡትን ሱቆች ሰብረው እቃ አጥተው እንደወጡም ተነግረዋል። አንዳንዶቹ ላይ ደግሞ ያው ሙሉ በሙሉ የተዘረፉ ልጆችም አሉ። ያው የጥንቃቄ ጉድለት ይመስለኛል። እንደዛ አይነት ስጋት ባሉ አካባቢዎች ላይ ሱቅ ላይ እቃ መቀመጥ አልነበረበትም። ቅድመ ጥንቃቄ ማድረግ ነበረባቸው። እንደዛ አይነት ስህተቶች እንዳስበላቸው አስባለሁ። በሞላ ጎደል በሁሉም አካባቢ ሰላም ነው፣ እግዚአብሔር ይመስገን ነው። እና ጁን 30 ተብሎ ነገ ብቻ ትላንት ብቻ የሚያልቅ ነገር አይደለም። ዛሬም ሊቀጥል ይችላል፣ እንደገናም ሊቀጥል ይችላል። ጥንቃቄ በሚያስፈልጉ በሁሉም አካባቢ ላይ እንደዛ አይነት አብዛኛውም ስጋት ባሉ አካባቢ ላይ ደግሞ ተገቢውን ጥንቃቄ እንድታደርጉ፣ አስፈላጊ የሆነ ጥንቃቄዎች እንድታደርጉ፣ ከአካባቢ ኮሚኒቲ ጋር ኮኔክሽን እንድትፈጥሩ፣ ከአካባቢ ቤተሰብ ጋር አንድነት እንድትፈጥሩ፣ ያላችሁን ችግራችሁ እንድታቋርጡ፣ ከነሱ ጋር አንድ እንድትሆኑ፣ ከዛ አካባቢ ሰው ጋር አለመጋጫት፣ ከሴቶች ጋር ከህፃናቶች ጋር አለመነካካት፣ ጥሩ ፊት ማሳየት፣ በእንደዛ አይነት ጥንቃቄ ማድረግና ሴኩሪቲዎችን ከአካባቢ ኮሚኒቲዎች ጋር አንድ በመሆን የሚጠብቁ ሰዎችንም በገንዘብም እንትን እያደረጋችሁ ህብረት ፈጥራችሁ ኮሚኒቲ ፈጥራችሁ ኢትዮጵያውያን በአንድነት የሚያስፈልገውን የትኛውም አይነት አንድነት እንድታሳዩ እንመክራለን። እንግዲህ ያው በሞላ ጎደል ትላንት አልፏል። የተፈራው ቀን አልፏል። እንደተፈራው አልሆነም። ግን ትላንት አለፈ ተብሎ ደግሞ መዘንጋት የለብንም። የሚያስፈልገውን የትኛውንም ቅድመ ጥንቃቄ ማድረግ አለብን። ጁን 30 ሁሌም ነው ብለን ነው በጥንቃቄ መኖር ያለ። ጸሎታችን እንደዛው መቀጠል አለበት። ስጋታችን እንደዛው መቀጠል አለበት። ህብረታችን፣ አንድነታችን እንደዛው መቀጠል አለበት። መፍትሄ መፈለግ አለበት። ስለዚህ በሚያስፈልገው በየትኛውም አይነት ጥንቃቄ ላይ ቀጥሉ። ፈጣሪ ከእናንተ ጋር ነው። በሰላም አልፈናል። ቀሪውን ጊዜ እግዚአብሔር ከኛ ጋር አለ። ይህ ቪዲዮ ለብዙ ሰው እንዲዳረስ ሼር አድርጉ። ላይክ፣ ኮሜንት ለሀሳባችሁን አስቀምጡ። ለቻናላችን አዲስ የሆናችሁ እንደዚህ አይነት ጠቃሚ በደቡብ አፍሪካ የተፈጠሩ አዳዲስ ነገሮችን ወደ እናንተ የምናቀርብበት ቻናል ነው። ሰብስክራይብ አድርጉ።